እንግዲህ አድማጮቻችን ይቅርታ አድርጉልኝ ትንሽ ጉንፋን ይዞኛል ዛሬ። በጣም የሚገርም ሳምንት ነው ይሄ ሳምንት። በጣም ብዙ ክዋኔዎች ሀፕን ያደረጉበት ሳምንት ነው። ከብሎገሮቹ መታሰር አንስቶ ዴሞንስትሬሽኑ የብሉ ፓርቲ ዴሞንስትሬሽን ባለፈው ቅዳሜ መካሄዱ ይቅርታ ባለፈው እሑድ በ27 ላይ መከናወኑ ትላንትና ማለት ነው። ዛሬ የምንቀዳው አንድ ቀን ረፈድ ብለን ነው ትንሽ እኔም አርጎኝ። ሁለተኛ እንዳልነው የዚህ ሳምንት የሬዲዮ ዝግጅታችን በገንዘብ መዋጮ ምክንያት ስለተስተጓጎለ በኢንተርኔት ላይ ብቻ ነው የምናቀርበው ይህን ዝግጅት ዛሬ። ለማንኛውም ግን ዝም ብለን እንተው አልቻልንም። በጣም ብዙ ነገሮች ሀፐን እያደረጉ ነው። እኛ ደግሞ ኒውሱ ከዚህም ሲመታን ግራ እየተጋባን ያለ ነው። በእውነቱ አይደለም ፎከሳችን እንዳናጣ የግዴታ መዘገበ ግን አለብን። እኛ አዝ ጆርናሊስት አዝ ኮሜንቴተርስ ዝም ብለን ልናሳልፈው የምንችለው ነገር አይደለም። የሆነው ነገር በአዲስ አበባ ውስጥ ብቻ አይደለም። በአምቦ በጣም ትልቅ ዴሞንስትሬሽን ተከስቷል። በኦሮሚያ ግዛቶች ውስጥ በነቀምት ትልቅ ዴሞንስትሬሽን ተካሂዷል። ኦሮሚያ ተብለው በተሰየሙት ድሮ ወለጋ ማለት ነው ነቀምት ስንል፣ በአምቦ ደግሞ የድሮ የሸዋ ክፍለ ሀገር የነበረችው አሁን በኦሮሚያ ስር ተካታ ቁጭ ያለች ሀገር ነች እና ይሄ ሁሉ ወያኔዎች የሾረቡት የድሮ የጣሊያን ማስተር ፕላንን ይዘው እንግዲህ ሰው ወንድም ከወንድም እህት ከእህት ለማጋጨት የዘረኝነትን ፖሊሲ ለማራመድ በዘር ላይ የተመሰረተ የኢትዮጵያውያንን ቴሪቶሪያል ሪያሊቲን ከፋፍለው ያስቀመጡት ነገር ነው። ለዚህ ነው እኔ ስቲል ወለጋን ወለጋ ምለው፣ ሸዋን ሸዋ ምለው፣ አሩሲን አሩሲ ምለው፣ ሀረርጌን ሀረርጌ ምለው። ስቲል ያንን በዘር ላይ እነሱ ተሰይመው እንደተቀመጡት ድሮ በተለይ ጣሊያን በሰራው ፋሽስት ጣሊያን በሰራው የከፋፍለ ግዛ እኮ ስርዓት ስር ነው ያስቀመጡን። ይሄንን መርሳት የለብንም። ወንድሞቼና እህቶቼ እኔ ለምን ኦሮሚያን አልተቀበልክ ምናምን ስሉ እኔ የማልቀበልበት ምክንያት ኢትዮጵያዊ ነኝ። ኢትዮጵያዊነቴን ነው የምቀበለው። መጀመሪያ የማስቀደመው ኢትዮጵያዊነቴን ነው። ከዚህ ቀደም ኢትዮጵያውያን በራሳችን እርስ በርሳችን ስንጠራራ የተዋለድን የተጋባን 2-3 ጄኔሬሽን እኮ ማንኛውም ኢትዮጵያዊ ሄሮ ቢታይ ይሄ ካልቸራልና ሊንጉስቲክ ፌኖሜና መሆኑን መረሳት የለበትም። አማርኛ ተናጋሪ ይሁን፣ ኦሮምኛ ተናጋሪ ይሁን፣ ጉራግኛ ተናጋሪ ይሁን ስንትና ሲሄዱና ማረቆ ውስጥ ስልጤ ውስጥ ግቡና ኦሮሞ የጉራጌ ሀገር ነኝ ያለሁት በሉና 3-4 ጄኔሬሽን ዘራቸውን እንዲጠሩላችሁ ጠይቋቸው። ወዲያው ዋኬኔ ለጎ የሆነ የኦሮምኛ ስም ውስጥ ነው የምትገቡት። 3-4 ጄኔሬሽን ዞር ብለን ያየን እንደሆነ የትኛውም አማራውም ሆነ ኦሮሞም ሆነ ኦሮሞንም ቁጭ አድርጋችሁ ጠይቁት፣ ሌላ እንደገና የአማራ ስም ብቅ ይላል። ያልተጋባና ያልተዋለደ ህዝብ የለም በኢትዮጵያ ውስጥ። ያልተዋለደና ያልተጋባ። ለዚህ ነው መልካችን ሁሉ አንድ አይነት ነው እኮ። ማንም ከማንም የሚለይ መልክ የለው። የሚገርም እኮ ነገር ነው። እውነቴን ነው ብለው እዛ ለምሳሌ ህንድ ሀገር ሄዳችሁ እንደሆነ ህንድንም ያለ ሀገር ካልካታን ህንድና የሙምባይን ህንድ ያስተያያችሁ እንደሆነ ልዩነቶች አሉ። ይገርማችኋል። በመልካቸው ላይ እንኳን ገጽታቸው ላይ ልዩነቶች አሉ። ወደ ታች ደግሞ ወደ ቤንጋል ቴሪቶሪ ውስጥ የወረዳችሁ እንደሆነ እንደዛው ልዩነቱ እየጠነከረ የባሰ የጎላ ይሄዳል። እንዲህ አይነት ልዩነት ወደ ላይ ስትወጡ ደግሞ ወደ ኡታር ፕረዴሽ እና የተለያዩ እንደዚህ በማዕከላዊና ወደ ምዕራብ ህንድ ያሉ ሰዎችን ስትመለከቷቸው ወደ ፑንጃብ ምናምን ለየት ያሉ እንደገና እና እኛ ጋር ይህን አይነት እንደዚህ በጣም ዲስቲንክት የሆነና በጣም የሚዛነፍ ልዩነቶች የምንታይበት አገር ውስጥ አይደለም ያለ ነው በምናችን እና የስ እንደ ማንኛውም እንትን አለን። ሰርትን ጂን ፑላችን የተለያየ ነው፣ ተደባልቋል። የተደባለቀበትን ምክንያት ነው ሀበሽ ተብለን የምንጠራበት አንደኛው ስያሜያችን ለዚህ ነው። የተደባለቁ ህዝቦች ነና ሪሊ
ያንን ነገር መርሳት የለብን። ኢትዮጵያን ማለት ድብልቅልቅ ብለን ግን አብረን ይኖርንና ለብዙ ጊዜ ራሳችንን አብረን ይዘን ይሄድን ህዝቦች ነን። ወያኔ መጥቶ ሲመጣ ሲገዛ the first thing they did ለራሳቸው በሚያመቻቸው መልኩ ራሳቸውን እነሱ በዘራቸውና በቋንቋቸው አይዴንቲፋይ አድርጎ የመጡ ሰዎች ስለሆኑ ሌላውን የኢትዮጵያን ህዝብን በእንደዛ አይነት መልኩ ቀርጸው ማስቀመጥና ያቺን ሲምፕል የሆነች ክፍፍል ኤክስፕሎይት በማድረግ ራሳቸውን ስልጣን ላይ ማስቀመጥ ሆዳሞቹን ሰብሰብ አድርገው እናንተ ኦሮሞ ናችሁ፣ እናንተ ደቡቦች ናችሁ፣ እናንተ ይሄ ገሌ 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 ኦፒዲዮ የሚል ስያሜ የሰጧቸው ፒዲዮ የሚል ስያሜ የሰጧቸው የራሳቸውን ፓርቲዎች አጋር ፓርቲ የሆዳም ፓርቲዎች እየመሰረቱ ቁጭ አደረጉ። እዚህ ነው ግን አሁን በአምቦ የተያለ ወንድሞቻችንና እህቶቻችን ባለፈው ሳምንት ውስጥ ልክ ነው ትክክለኛ እንትን ያደረጉት ኖት በኦሮሚያ ስያሜ በመሆኑ ሳይሆን እኔ በአምቦነቷ ያቺ ኤሪያ አልፋ ተርፋ ለአዲስ አበባ ክልል ውስጥ መካተት አለባት የሚሉ ሰዎች ካሉ አልስማማ። ምክንያቱም ያ ሰፊ ሀገር ነው፣ ለም ሀገር ነው፣ የእርሻ ሀገር ነው። ልንገራችሁ ያ ሀገር እንደዛ ቢካተት ልክ እነዚህ ወጣቶች የሚሉትን ነገር ነው ሀፕን የሚያደርገው። እዛ ሀገር ተወልዶ ያደጉ ነዋሪዎች ያችን መሬት የሚያርሱና ህዝብ የሚያበሉ ሰዎች ተፈናቅለው የዓለም መሬት ለውጭ ኮርፖሬት ኢንትረስቶች ተላልፎ የሚሰጥበት አይነት ሁኔታ ነው የሚፈጠረው። ምንም አትጠራጠሩ፣ ምንም የሚያጠራጥር ነገር የለውም። የሆነውን ነገር ለመስጠት ተዘጋጅተው ቁጭ ያሉ ሰዎች ናቸው እነዚህ አቀባባይ ከበርቴዎች ናቸው። ምንም አትጠራጠሩ። ከውጭ የሚመጡ ከበርቴዎችን ለህንዶችም ሆነ ለምናምኖችም በሺዎች የሚቆጠር ኮንትራት ሰጥተው ይኸው አሁን አንዱንም ሳይሰሩበት እንደገና አሁን መልሱ አንጡ ውሃ ቅዱ ውሃ መልሱ የሚል ስንት አይነት ጭቅጭቅ ውስጥ እየገቡ ናቸው ከተለያዩ የውጭ አምራቾችና እንትኖች ኢንቨስተሮች ተብሎ የተቀመጡ ሰዎች ጋር። ስለዚህ ወንድሞቻችን በአምቦ ያደረጉት ትክክለኛ። ሁለተኛ ያያችሁት እንደሆነ አምቦ ገለልተኛ ቦታ ነች እና ሰው ሚዲያ ምናምንም ትኩረት አልሰጠውም። yes what happened at the same time የአዲስ አበባው ዴሞንስትሬሽን ሲካሄድ አምቦ ላይ የተካሄደው መረን የለሽ እኮ ጭፍጨፋ ነው ያካሄዱባቸው። ወጣቶቹን ያያቸው ሴት ወንድ አለዩ። በፍልጥ ቢመቷት ነው ያቺ ልጅ ፊቷን ያባበጠ ያያችሁት እንደሆነ በእጅ ብቻ የተመታች ሰው አይደለችም የምትመስለው፣ በድንጋይ ወይም በዱላ ተመታለች። አንዳንዱ እጁ ተሰብሯል። ፎቶግራፉን ገብታችሁ በሶሻል ሚዲያ ላይ ማየት ትችላላችሁ። እንደዛ አይነት አሳዛኝና አሰቃቂ ነገር ነው የተፈጸመው። ይሄንን ስላችሁ ደግሞ ትንሽ ፈቅ ብሎ ደግሞ about a week earlier በአፋር ውስጥ አክቹአሊ ሰዎች ተገለዋል። የሱ ጉዳይ ለምሳሌ በቂ በሆነ መልኩ በደንብ አድርጎ ተተንትኖ እስካሁን አላገኘ ነው። ግን በርካታ ሰዎች አክቹአሊ በጥይትና በጠመንጃ ተመተው ተገለዋል። ይሄ 9 ስንት እንዳሉት እርግጠኛ አይደለሁም። ግን አሁን በሱዳን ቦርደር በኩል የሚካሄደውን አይነት የመሬት ሽሚያ ለሱዳን እየሰጡ ሱዳን ይኸው እያጨበጨበች ነው ለኢትዮጵያ። የሚገርም እኮ ነገር ነው። የህዳሴ ግድብን ረከረከረከረ ግብፅን ማኮንን ግብፅን ማወገስ ለምን መሬት ተሰጥቷል። ሱዳን እንዳሰኛችሁ ይሄን ገብታችሁ ውሰዱ ተብለዋል። ነው እነዚህ ጃንጃዊድ ለራሳቸው በዳርፉር ላይ የፈጸሙትን ግፍና ግድያ አሁን በኢትዮጵያውያን እንኳን በሱዳን በሳውዲ ውስጥ እንኳን ስንት ነው ገደሉ የተባሉት እኮ የሳውዲ ፖሊሶችና የሳውዲ ህዝቦች የተወሰነ ነው። በእጅ የሚቆጠሩ ሰዎች ነው እንደዚህ ሞቱ ተብሎ ፎቶግራፋቸው ምናምናቸውን ያየ ነው። ስቲል ስቃዩ ቀረ ማለት አይደለም። ይሄን እንዳልኳችሁ በሰፊው ለመተቸት በጣም ፈልጋለሁ። ምክንያቱም አንድም ነገር የኢትዮጵያ መንግስት እስካሁን ድረስ የጠየቀው የለም። የሰው ህይወት የጠፋበትን ምክንያት የጠየቀው የለም። ማን እንደሞቱ ማን እንደቀሩ የጠየቀው ምክንያት የለም። የኢትዮጵያ ስደተኞችን ደግሞ ወረቀት የሌላቸው ሰዎችን እንኳን ለመርዳት ኢን ፕሌስ ያስቀመጠው ነገር የለም። ለማበረታታት ወይ ሀገራቸው እንዲመለሱ ወይ ወደ ሶስተኛ ሀገር እንዲሻገሩ የሚያስችላቸውን አንድ ነገር ያስተካክለው ያመቻቸው ነገር የለም። እንዲህ አይነት ግፍና ሰቆቃ በህዝባቸው ላይ ሲካሄድ ነው የምላቸው።
አረሳስተው ዝም ብለው ሌላው ቀርተው እነሱ ከኢንተርናሽናል ኦርጋናይዜሽን ጋር የያዙት ምንድነው የኢትዮጵያ ኤርላይንስ ገንዘብ ወጪ ይህን ስደተኞችን ያመላለስበት አልተከፈለንም፣ ክፈሉን፣ ይሄን አንጡ፣ ያንን መልሱ። እዚህ አይነት ጥያቄ ላይ ነው እነሱ ትኩረታቸው፣ ገንዘብ ያለበት ጉዳይ ላይ፣ ለራሳቸው ኪሳቸው የሚገባ ነገር ላይ እና ይሄ ሆኖ ሳለ ነው የማወራቸው። ይሄ ሆኖ እያለ በአፋር ውስጥ ወንድምና እህቶቻችን ተገለዋል። በምንም አይነት እነዚህ ሰዎች ዝም ብሎ የሚገደሉበት ምክንያት የለም። ለመግደልም ደግሞ ኤክስትራ ጁዲሻል ኪሊንግስ በሀገሪቱ በጠቅላላ በኮንስቲቱሽን የተከለከለ ነገር ነው። በሌላ ነገሩ ኮንስቲቱሽናችንና ሕጋችን አይፈቅደውም እንደዚህ ሰዎች የሚያካሂዱትን። ግን ማን ያዘናል፣ ማን አለብን በማለት የሚሰሩ ሰዎች ናቸው። ማን አለብን፣ ማን ያዘናል። ኦኬ፣ ለምሳሌ የ26ቱን የብሉ ፓርቲን ዴሞንስትሬሽን በአንድ ስልክ እዛ ቁጭ የፎርሙን እየሞላ ይላል ሰውየው፣ ገብታችሁ ማንበብ ትችላላችሁ። በአንድ ስልክ መጥቶ ብቻ አዘጋዋል። በቃ ይቅርታ ከኔ በላይ ነው ብሎ ከለከለ። እንዴት ነው የሚከለከለው? እንዴት ነው? ከአንተ በላይ ከንቲባው መሆን አለባቸው። ምክንያቱም የአዲስ አበባ ከንቲባ ነው እንግዲህ በአዲስ አበባ ላይ የሚያዘው አይደለም እንዴ? ከንቲባው ቢሮ ናቸው ምናምን። የአንድነት ፓርቲ መሪዎች ሁሉ መጡ፣ ሚኒሲፓሊቲ ላይ መጡና የት አለ? ምንድን ነው? ለምንድን ነው የምንከለከለው? በዚህ ቀን ተብለን ተስማምተን አልነበረ? ይኸው እየሞላ ነው። ቅጹ አልተሞላም እንዴ? አልተሞላበት ምክንያት እኮ በቃ አታደርጉም ስለተባልን ነው እንጂ እኛ ዝግጁ ነን። ማን ነው ተብሎ ይጠራል። አቶ ማርቆስ የሚባል ሰውዬ አንድ ነገር ሹክለዋል ለከንቲባው፣ ተከልክሏል። ኦኬ እንግዲህ ይሄ ስለተከለከለ ምን ማድረግ አንችልም። ታልወጣችሁ አሁን ከዚህ ቤት ደህንነቶች ስላሉ አንድ ነገር በእናንተም ላይ ሊደርስ ይችላል፣ እባካችሁ እንደገና ለእነሱ ደህንነት አሳቢዎች ሆነው ቁጭ አሉ። በጣም የሚገርም ነገር ነው እኮ በጣም 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 እንዴት ነው እኮ ይሄ ነው የህግ የበላይነት የሌለበት አገር ውስጥ ማንም ሰው ያቺ ፊት ለፊትህ ብቻ የተቀመጠው ሰው ነግሶብህ ነው ቁጭ የሚለው፣ ነግሶብሽ ነው ቁጭ የሚለው። ምንም እንትን የለው። ያ ሰውዬ ከዛ ሰውዬ ቃል ውጭ ምንም መንቀሳቀስ አይችልም። ይሄም ከሱ በላይ ያለውም ሰውዬ ከሱም ሌላ በላይ ስላለ ያ የበላይ በላይ በአንድ ስልክ ደውሎ ነገርን አካሂዶ ብሎ ላይ ታች አተራምሶ ብቻ ከበስተጀርባ ቁጭ ብሎ ቴፔለፎች እንደሚያዙ ነው ይሄ ነገር የሚያስራየው። በቀላሉ ነው ብላችሁ ማንም ሰው ፊትሽ ቢቀመጥ ከበስተጀርባ ያለው ሪል ፓወሩ ቲፒኤልኤፍ ስለሆነ ቲፒኤልኤፎች ቁጭ ብሎ እንዳሰኛቸው ያጫውቱታል። ይቅርታ። እና አድማጮቻችን እንግዲህ በጣም በጣም በሚያስገርም መልኩ ነው። ሌላው ልቤን የነካው ነገር ይሄ የወጣት ብሎገሮቹ ዞን 9 የሚባሉ ብሎገሮች ናቸው እና በጣም በጣም የሚነካ ነገር ነው። ስማቸውን እንዴት እንዳገኙ ስመለከት እና ሳነብ በጣም ልቤን ነው የነካው። በጣም እህታችን ሩት አለሙ ለመጠየቅ እነዚህ ልጆች ወጣቶች ይሄዱና ቃሊቲ እንግዲህ ሰው የሚጠይቅበት ዘመን ላይ ሄደው ነው ማለት ነው። እና ጠይቋት ሲመለሱ ሲወጡ በእንግዲህ በርቺ ምናምን ብሏት ሲወጡ እኔ ደህና ነኝ እኔ ያለሁበት ዞን 8 የሚባለው የቃሊቲ ቅርንጫፍ ውስጥ ነኝ ያለሁት፣ ሴቶችና ጆርናሊስቶች ምናምኖች የሚታሰሩበት። እኔ ምንም ቢሆን እዚህ ነኝ ያለሁት፣ ግን እናንተ ዞን 9 ውስጥ ናችሁ፣ እናንተም ራሳችሁ ከእስር ውጭ ያላችሁ ሰዎች አይደላችሁም፣ እናንተም በርቱ ብላቸው ገባች አሉ። እና በጣም የሚገርም ነው። በዛ ተነሳስተው ነው እንዴት ኢንስፓየርድ እንደሆኑ ልጆቹ ተመልከቱ። እሷም እንዴት አይነት ኢንሳይት ያላት ሰው እንደሆነች ተመልከቱ። በጣም በጣም ወጣቶቹ በጣም ያስደስቱ ናቸው። በእውነት በጣም እጅግ የሚያኮሩ ልጆች ናቸው። እነሱን ማየቴ ብቻ ራሱ ለእኔ ትልቅ ተስፋ ነው። ትልቅ ተስፋ በእንደኔ እድሜ ላለ ሰው እነዚህ ወጣቶች እንደዚህ ሲንቀሳቀሱ፣ እንደዛ ሲያስቡ፣ እንደዛ ቆራጥ ሆነው ሲነቃነቁ እንዴት አያኮራ፣ እንዴት ተስፋ ይሰጠን ነው የምለው። እና እንግዲህ ይሄ ሁሉ የተከሰተበት ጉዳይ ነው። በዚህ በኩሉ ደግሞ ነቀምት ውስጥ እንደዚሁ ደግሞ ትልቅ ዴሞንስትሬሽን ተካሂዶ ነበር። የነቀምቱ ክሊር አልሆነም። በአንድ በኩል የአንድነት እንቅስቃሴ ያካሄደው
ዴሞንስትሬሽን ይሁን አይሁን ገና ሞር ኢንፎርሜሽን እየጠበቅን ነው። ግን በሌላ በኩል ደግሞ የኦሮሚያ ጉዳይን ይዘው የሚንቀሳቀሱ ይሁኑ ወጣቶቹ ወይም ዴሞንስትሬሽኑ እርግጠኛ ክሊር አልሆንኩም በሱ ጉዳይ ላይ። ስለዚህ ሁሉ እየተጠበቀ ነው። ግን ለማንኛውም በጣም 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 ቢዚ የነበረ ኒውስ ሳምንት ነው። ይሄንን አስታኮ ደግሞ እንደገና ጆን ኬሪ እንግዲህ ምን ያህል የአሜሪካ እንትኖች እንዴት እንደተመላለሱበት ምን ያህል ኢንትረስት እንዳላቸው በኢትዮጵያ ጉዳይ ላይ ነው የሚያሳየው። ጆርጅ ቡሽ የዛሬ ወር ገደማ ሄደ። ከዛ በፊት ኬሪ በስፒቹ ላይ አነሳ ስለ እስክንድር ነጋ። አሁን ደግሞ እንደገና ኬሪ ተመልሶ ሄዷል። ኢትዮጵያ ብቻ አይደለም ኮንጎና ምንድነው ስሙ አንጎላ፣ ይሄን ቀደም ብለን አንስተናል። እና ምን አይነት ኢንትረስት ብቻ እንዳላቸው በዚች ሀገር ጉዳይ ላይ ምን አይነት ኢንትረስት እንዳላቸው በሰፊው የሚያሳይ ነው። የዞን ናይኖቹ ተከሳሾች የተከሰሱበት ሰነድ ወጥቷል። አሁን በእሑድ ዕለት የተካሄደ ችሎት ላይ በጣም የሚገርም ነገር ነው። ስፔሻሊ ከፍተዋል ማለት ነው ፍርድ ቤት የእነሱን ጉዳይ ለመስማት እና 9 ወጣቶች ናቸው የተከሰሱት። 9 የተከሰሱት ደግሞ አርቲክል 19 የተባለው የህግ ባለሙያዎች በላንደን ውስጥ የሚያካሂዱት በጎ አድራጎት ድርጅት ቤሲክሊ የጉድ ገቨርነንስን የሚከታተል በየሀገሩ ይሄ ስለ ኢትዮጵያ ብቻ የጻፉ ሰዎች አይደሉም። በዓለም አቀፍ ደረጃ አርቲክል 19 በዩሮፒያን ዩኒየን ተደማጭነት አለው። በተለያዩ የዓለማት ተቋማት ውስጥ ተደማጭነት ያለው ቡድን ነው። በነፃ ገብቶ አይቶ መርምሮ ጽፎ የሚወጣ ቡድን ነው። ኢትዮጵያ ውስጥም በነፃ ገብቶ አይቶ መርምሮ ለምን አስገቧቸው? እንዲህ አይነት ገልባጭና እንዲህ አይነት ሴራ እንዲህ አይነት ቴሮሪስቲክ ኦርጋናይዜሽን ከሆኑ እነዚህ ሰዎች መጥተው ዘው ብሎ ሲመራመሩ በሁቡ የሰሩት ነገር የለም። በድብቅ የሰሩት እኮ ነገር የለም። የሚሰበሰቡት የተከሰሱት ወጣቶቹ በየሆቴሉ ተሰብስባችሁ ተነጋግራችኋል። አደባባይ ልኮ ወጥተው የተነጋገሩት ጉዳይ ነው። ምንም አርቲክል 19 የሚያወራው ስለ ኮንስቲቱሽናል ራይትስ መከበር አለመከበር፣ በተለይ የኢትዮጵያን ቴሮሪዝምን ሎ አስመልክቶ የፕሬስ ሎን አስመልክቶ እንዴት አድርጎ ከሌላው ዓለም የፕሬስ እና የቴሮሪዝም ሎ ጋር እንደማይመሳሰል ክሊር አድርጎ ጽፎ እንደውም አይ ቲንክ የዛሬ 3-4 ሳምንት ይመስለኛል አውጥተን የአርቲክል 19ን ጽሁፍ ስንተችበትና ስናቀርበው የነበረው ነገሩ ምንድነው? አስደንግጧቸዋል። እነዚህ ሰዎች አስደንግጧቸዋል። ምክንያቱም ያ ሁሉ የዓለምን የህሊና ለመሳብ የሚችል ጽሁፍ ነው። ተደማጭነት አላቸው። ይቅርታ፣ ተደማጭነት አላቸው። ሶሪ፣ ይቅርታ፣ በጣም ይቅርታ ጠይቃለሁ። ኃይለኛ ጉንፋን ይዞኛል እና ያንን ተደማጭነት ወደ መቀጣጫ በእነሱ ላይ ትራንስሌት እንዳያደርግባቸው ፍራቻ ነው። እነዚህ ደግሞ ብሎገሮቹ ህዝብን በዛ ደረጃ ማደራጀት ጀምረዋል፣ ራሳቸውን ማሳወቅ ጀምረዋል። እና እነሱ ደግሞ ሊያገኙ የሚችሉትን ብርታትና ኃይል ካሁኑ ከእንጭጩ ለማዳፈን የሚሞክሩት ያለ ነገር ነው። ሌላው እንግዲህ በጣም የሚገርም ነገር ነው። ብቻ ክሱ ተነ ሮቱ ላይ እና እነ እስክንድር ላይ ከተደረገው ክስ የሚለይ ነገር አይደለም። ቤሲክሊ እናንተን እናስራችኋለን፣ ታጋለጣችሁን እናስራችኋለን፣ እውነት ተናገራችሁና ተተቻችሁን እናስራችኋለን ነው። እኛ እኮ እዚህ ይኸውና ልዩነቱ እንግዲህ ምንድነው? እዚህ እንደፈለግነው የፈለግነውን ነገር ድምጻቸው የእነሱን ድምፅ እንደፈለግን እናስተጋባለን፣ እውነቷን እንናገራለን። እዚህ ላዘጉ ሞክረው ነበር፣ ግን ነፃ ሀገር ውስጥ አይችሉም። ዳስ ዘ ሆል ፖይንት። ነፃ ሀገር ውስጥ አይችሉም። ምክንያቱም እውነተኛ ነገር ይዘን ነው የምንናገረው። ኦሮሚያ ውስጥ ሰው ተገደለ ስንል የስ ነገሩን እናሳያለን። ተጨፈጨፈ ሰመታ ስንል እናሳያለን። ኦሮሚያ ዩኒቨርሲቲ ውስጥ እንደዚህ ሆነ እናሳያለን። አፋር ውስጥ 6 ሰዎች ተገደሉ ስንል እናሳያለን። የድንበሩን ጉዳይ አስመልክቶ 70-80 ሰዎች ከሱዳን የዘለቁ ሽብርተኞች መጥተው ገደሉ
የኢትዮጵያ መንግስት ምን እያደረገ ነው ስንል እናሳያለን። ሳውዲ አረቢያ ውስጥና በየዓለማቱ በየአረብ ሀገሩ ውስጥ የሚካሄደው የእህቶቻችን በተለይ በእህቶቻችን ላይ የሚካሄደው ጭፍጨፋና ሰቆቃ እንደቀጠለ ነው ስንል እናሳያለን። የኢትዮጵያ መንግስት በቦታው ላይ የለም። 4 ቢሊዮን ብር አካውንቱ ሲጨምሩ ደግሞ ያንንም ማመሳከሪያ አለ፣ ፎቶግራፉ አለ፣ የቼኩ ፎቶግራፍ በጣም የሚያስገርም ነገር ነው። አሁን የተነሱበት ደግሞ በወንድማችን በላኛቸው አሰፋ ላይ ነው። ከስራ ላይ ባሩት እሱንም ተችተንበታል። እሱን ስንል እናሳያለን። ያለ ማመሳከሪያ የምንሰራው ስራ የለም። ሊዘጉን አይችሉም ነፃ ሀገር ውስጥ። እዛ ግን ይኸው ብድግ አድርገው የሆነ ያልሆነ ነገር ብሎ እስር ቤት ጨምሯቸዋል። እና ወንድሞቻችንን አይዟችሁ በርቱ እንላለን፣ ከጎናቸው እንቆማለን፣ ድምጻችንን እናስተጋባለን። አይቀርም መውጣታችሁም አይቀርም። ዛሬም ብትሰሩትን እንደዛ አንገላተው እንደዛ ስንት የጡት በሽታ ምናምን ያለባት ለዛ እንኳን ፍትሃዊ የሆነ ሕክምና ርህራሄ እንኳን የማያሳዩ ደንቆሮች ጋር ዲል የምናደርጋለን። በጣም እንስሳዎች ናቸው እዛ ያሉት። ቲፒኤልኤፍ የሚባል ፍጥረት በጣም 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 ጭፍን ርህራሄ አረመኔ ኦርጋናይዜሽን ነው። ይሄን አትሳሳቱ። እንዳልኳቸው በሜዳ ላይ ኦልሬዲ ያንን ጠባያቸውን እያሳዩ የመጡ ሰዎች ናቸው። አቶ ገብረመድህን ኢንተርቪው ሄዳችሁ ማየት ትችላላችሁ። እሱ ለማረጋገጥ እናሳያለን። አሉ እዛ አብረዋቸው የነበሩ አሉ፣ ሀቀኛ ተሆኑ አሉ። እኔ ለምሳሌ መድረክን ማልደግፍበት አንዱ ምክንያት ምንድነው? እነ ገብሩ አስራት እና አረጋሽ እና ስዬ ይሄንን እውነታ አውጥተው መናገር አለባቸው። ይሄንን በጆሮአችን መስማት አለብን። ይሄንን ለዚህ አድርገናል ይሄና ያንን አይነቱን አድሚሽን ሳያደርጉ ዘለው መጥተው እንደገና እኛን ሊመሩንና እኛን ሊያስተምሩን የሚችሉ ሰዎች አይደሉም። አይ ይቅርታ አድርጉልኝ፣ ማንኛችሁም ብትሆኑ ወይ መድረክ ደጋፊ ነው ታሉ ሂዱና ደግፉ፣ ይሳብቱዩ እና ዊ ዶንት ማይንድ። ግን ሀቁን ነው የምንናገረው። ዝም ብላችሁ ትናንትና አብረው ተጨቆኞቻችን ጋር ሽር ጉድ ሲሉ የነበሩ ሰዎችን አንጥቼ ዛሬ ብሎ ኦኬ ጥፋት አለኝ አጥፍቻለሁ፣ አልገባኝ ነገር ሰርቻለሁ፣ አገር ገንጥያለሁ፣ እንደዚህ ሲሉ ሰዎች ገለናል፣ ሜዳ ላይ ሆነ እንደዚህ አድርገናል፣ ሰዎች ያለ በግፍ አስረናል፣ ጥፋተኛ ነኝ። ጥሩ በአማካሪነት በኮንሳልታንትነት ቁጭ በል መተህ ግን አስመራል። በጣም ብዙ መሪዎች አላጣንም። መሪዎች በኮንሳል እውነት ቅን ተሆነ ያ ሰው እሺ ብሎ በቅን ነው ኢንስቴድ ሄዶ የዩኤን ስራ ተረክቦ ቁጭ ብሏል። ማነው የዩኤን ስራ ውስጥ የሚያስገባው? የትኛውን ኤክስፒሪየንስ ተመርኩዞ ነው ዩኤን ውስጥ የሚቀጠረው? የሰውዬ ተበፊቱ ጀምረን አልተናገርንም እንዴ? ልብ በሉት ተጠንቀቁ ብለን ተናግረን የለን እንዴ? ዩኤን ውስጥ እንደሚያስገባው ማን ነው? ተውስጥ ዩኤን በውስጥ ለውስጥ የሚሰራ በአገር ሌቭል በኮታ የሚቀጥሩ ሰዎች ናቸው። የኢትዮጵያ መንግስት ሳይፈቅድለትና ሳይንከባከበው በየት በኩል ነው በየትኛው በር ነው የሚዘልቀው? እስቲ ንገሩኝ። ጉድ እኮ ነው። እንቸም ኤኒዌይ ክቡራትና ክቡራን ትንሽ እንዳልኩት ራስ ምታቴንም አስመጣሁ። ይሄን እንደሳወራው ለዚህ ህመሜ ስለበጠርናና ስለበረታብኝ ብዙም ልገባበት አልፈልግም። የዛሬ ውይይታችን እዚህ ላይ እናቆመዋለን። በጣም ብዙ ነገር እየተካሄደ ነው በኢንተርናሽናል ደረጃ። በተለይ የዩክሬን እና የአሜሪካኖቹ ፍጥጫ እየተካሄደ ነው። ከዚህ ቀደም ተችተንበታል። ዩክሬን ኦፍ ኮርስ እንደምታውቁት በ91 የሶቪየት ዩኒየን ኢምፕሎዥን ውስጣዊ ፍንዳታ ምክንያት ለስንትና ስንት ሀገሮች ስትበታተን ሁለቱ ሀያላን የሚባለው ኮንሴፕትን ያዛነፈ ሪያሊቲ ተፈጥሮ በዛ ሪያሊቲ ውስጥ ነን ያለነው። ያ ሪያሊቲ ባላንስ ነው ያሳጣን። ምክንያቱም ሶስተኛ ዓለማቱ በተለይ የግዴታ ወይ ካሉ ወይ ከሌላው ካልሆን መከራችን የምናይበት አይነት ሁኔታ ነበር። አሁን አንዱ ብቻ እንደ ኢምፔሪያልስ በሆነ መልኩ ስለነገሰ ኮምፕሊትሊ የሶስተኛ ዓለሙን ኦልሞስት እንደ መርገጫ ምንጣፍ ነው ያደረጉት። እና ትንሽ እውነቱ አይደለም። በአንድ መልኩ የዩክሬን ማንሰራራትና የቭላዲሚር ፑቲን ለራሽያን ኢንትረስት መነሳቱ ለኛ ስትራቴጂክሊ ባላንስ ይሰጠናል ብዬ ገምታለሁ። ስትራቴጂክ ባላንስ ይሰጠናል። አትሊስት የተለየ አማራጭ እንዳለ በዓለማቱ ውስጥ
እና ይሄንን መርሳት የለብንም። ግን ትኩረት ሰጠነው በደንብ አድርገን መመልከት የሚገባን ጉዳይ ነው። ለማንኛውም አድማጮቻችን የዛሬ ዝግጅታችን እዚህ ላይ እናበቃለን። እስከ መጪው ሳምንት ድረስ ቶማስ ተስፋ ነኝ። ደህና ሰንብቱ።